ሲል በጣም ያናደደኝ የእውነት እና ማታ በጣም ብዙ ነገሮችን እያሰብኩ ነበር ዛሬ ኤፍሬምን ጠርቼዋለሁ ማለት ከጅምር ጀምሮ ሲጀመር ጅምር ጥፋቱ ያለው ማጋ ነው ብትሉኝ ኤፍሬም ጋር ነው ከጅምር ጀምሮ ሩታ ጋር ሄደ ከሩታ ጋር ሆኖ ይሄን ልጅ ሆነ በምን እንዳደረገው አላውቅም ምን እንዳደረገው አላውቅም እነሱ ጋር ገቡና የዚህን ሁሉ ጠንሳሽ ወይ ደግሞ አብረሽ እንደዚህ መሆኑ ምክንያት ሁሉ ሲጀመር ኤፍሬም ጋር ነው ያለው እና ኤፍሬምን ዛሬ እኔ አንድም ከዛሬ ጀምሮ በቃ ቢያንስ እንኳን ያደረገው ነገር ጥፋቱን እንዲያውቅ ፈልጋለሁ ምክንያቱም ልክ አይደለም ነጊም እንደዚህ አይነት ስህተት እንዳይሳሳት እንዳይደግም ስለምፈልግ ኤፍሬምን ዛሬ ጠርቼዋለሁ ያለው ነገር ከትላንትና ጀምሮ ምን አይነት ስህተት ሰርቶ እንደሆነ ምናልባት የተሳሳተው ነገር ራሱ ካለ ያንን ነገር ራሱ ዛሬ እሱን በስነ ስርዓት አብራርቼ መጠየቅ ፈልጋለሁ ቤተሰቦች ብዙ ቤተሰቦች እንደተናደዳቸው አውቃለሁ ብዙ ቤተሰቦች ጥያቄ እንዳነሳቸው አውቃለሁ አብርሽ ለምን እንደዚህ ያደርጋል አብርሽ ለምን እንደዚህ ሴት ይቀይራል አብርሽ እንደዚህ ልክ ናችሁ ይሄ ከናንተም ባለፈ እኛን ራሱ የሚያሳምን ጉዳይ ነው እኛን ራሱ የሚያበሳጭ ጉዳይ ነው ምክንያቱም ልክ አይደለም ሴት በሴት መቀየር አስፈላጊ አይደለም ሴት ልጅ ትጎዳለች የሆነ ነገር መጥፎ ነገር ብታደርግ ድጋሚ ደግሞ ፍቅር በራሱ በቃ እሷ ለኔ ደስ ብላኛለች ለኔ ታስደስተኛለች እሷም ራሱ ገና እሱን ስላለማበሳጨቷ ወይ ደግሞ እሱን ስላለማበደሏ ምንም ዋስትና የለም ቤተሰብ ምንም አይነት ዋስትና የለንም ማለት ነው ስለዚህ ዋናው ነገር ምንድነው ራሱ አብርሽ መስተካከል አንድ ከዚህ ሀገር ሙሉ ለሙሉ ጥሩ መውጣት ነው ያለበት በቃ እኔ አውቃለሁ ኤፍሬም ፓስፖርት ራሱ ኤፍሬም ጋር እንዳለ አውቃለሁ ዛሬ ሲጀመር አንድም ትላንትና እንግዲያው በየዋለው ከሷ ጋራ የምትቀጥል ከሆነ የኛም ቤተሰብነትን ታቆማለህ በቃ ታጣለህ ማለት ነው በየአናግሬዋለሁ እስኪ ከራሱ ጋር ያወራል ብዬ አስባለሁ አልደወልኩለትም ዛሬም አልደወልኩለትም ትላንትና ከተለያየንም በኋላ አልደወልኩለትም በቃ አናዶኛል ምክንያቱም ልክ አይደለም ታላቅ ሆንኩኝ ካከበረኝ ወይ ደግሞ ቤተሰቡን የሚያከብር ልጅ ከሆነ እናት አባቱን የሚያከብር ልጅ ከሆነ መጥፎ ነገር ሲሄድ አይ በቃ ይሄ ነገር ልክ አይደለም ቤተሰብ አልወደደልኝም ማለት ነው ስለዚህ ይቅርብኝ ብሎ ይታሰባል የሚሄድበት መንገድ ካላስደስተው ወይ ደግሞ የሚሄድበት መንገድ ጥሩ እንደሆነ ካልተሰማው አስፈላጊ እንደሆነ ካልገባው በቃ ይሄ ነገር ይቀርብኝ ቤተሰብ የማልወደደው እኔ በግድ ልወዳለሁ እንዴ አንዳንዴ እኮ ቤተሰብ በራሱ አሁንኛ መጠን አሁን በዚህ እንግዲህ አሁን ያለን ትውልድ እንደዚህ መተን በፍቃዳችን እኛ ያፈቅርናት እኛ የወደድናት አገባ ምናምን እንዴ ቤተሰብ አሁን ሰዓት እኮ እንደተጋቡ ሙሉ ፍቺም የበዛው እኮ አሁን ነው ድሮ እናት አባቶች መርጠው ተመራርጠው ቤተሰብ ለምኖላቸው ቤተሰብ ተጠያቆምና እነሱ ሲጋቡ እኮ በጣም ሰላማዊ ህይወት ጤነኛ ህይወት ንጹህ ህይወት ነው እስከዛ እናት አባቶቻችን እኮ ተፋቅረው አይደለም ያው እንደተጋቡት እናት አባታቸው ወይ የሱ እናት አባት ተጠያይቆ የእንትና ልጅ ጥሩ ናት እንትና ጥሩ ናት ተብሎ ተፈልጎ አሁን እኮ በቃ ያው እንግዲያው ተዋደድን ያሉ ዛሬ ይጋባሉ ነገ ይፋታሉ ስለዚህ ይሄ አስፈላጊ ስላልሆነ በዚህኛው መንገድ ደግሞ እንዲቀጥል ስለማልፈልግ ሁለተኛው እንግዲያው ሄርሜላም እንግዲህ አላገባትም እንጂ ቀለበት አርጎላት አብሬሽ ይሄንን ሁሉ ድረስ ሄዳ ቀለበት እስከማድረግ ድረስ ሩታን አግብቶ ወልዶ ፈታ ስለዚህ አሁን ይሄ አስፈላጊ ስላልሆነ በፍጹም ልክ ስላልሆነ ያለው ነገር ከጅምር ጀምሮ ኤባ እንዴነው ሰላም እንዴና ሰላም ነው ሁሉ ሰላም ጤና እግዚአብሔር ይመስገን ይሁን ይመስገን ዛሬ ትንሽ ተናድጄም ብዙ ነገር አስጨንቆኝም እና ብዙም ከቤተሰብ ጋር ብዙ ነገር እያወራው ነው የመጣው ደውዬለ እኔ ጋርም ትደውል ፈልጋለሁ ቶሎና ማስተለኝ ቶሎ ብዬ ነው የመጣው ችግር ያለ መስሎኝ ምን የተፈጠረ ነገር አዲስ ነገር ምንም የተፈጠረ ነገር ችግር ኖሮ ሳይሆን ወይ ደግሞ የተፈጠረ ነገር ኖሮ ሳይሆን ያው የምታውቀው ነገር ነው ምንም አዲስ ነገር የለም ገብቷል አይደለ ትላንትና እንግዳው መቼስ አይተዋል ቪዲዮውን